بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلوات ربي وسلامه عليه أما بعد أحبتي في الله حياكم الله وبياكم إنه إن شاء الله يا الله سبحانه وتعالى فقد هونو 86ኛውን حديث إذن متنال إن الحديث تلقى صحابي عبد الله ابن مسعود رضي الله عنه وأرضاه ናቸው ከረሱል عليه الصلاة والسلام ይዘው ለኛ የሚያስተላልፉልን አብዱላህ ኢብኑ መስዑድ رضي الله عنه وأرضاه ሲናገሩ ምንድነው ያሉት በዚህ ሐዲሳቸው رسول عليه الصلاة والسلام እንዲህ ብለዋል አሉ إن أشد الناس عذابا عند الله يوم القيامة المصورون إن أشد الناس عذابا عند الله يوم القيامة بألة تنسائي الله سبحانه وتعالى زندا እጅጉን የተነከረ አሳማሚ የሆነ ቅጣትን ከሚያገኙ ሰዎች ውስጥ አልሙሰዊሩን እነዛ ሳሪዎች ወይም ደግሞ አላሁ ስብሓነሁ ወተዓላ የከለከለውን ስዕል የሚስሉ የሆኑ ሰዎች ናቸው ፎቶን የሚቀርጹ የሆኑ ሰዎች ናቸው ብለው ረሱል አለይሂ ሰላቱ ወሰላም ተናግረዋል አስጠንቅቀዋል ሲሉ ታላቁ ሰሃቢ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳህ ይናገራሉ እንግዲህ ከዚህ ሐዲስ እንደምንረዳው ረሱል አለይሂ ሰላቱ ወሰላም አንድ ትልቅ የሆነ ነገር እኛን እንዳስጠነቀቁ ነው ነገ የውመል ቂያማ እጅጉን አስከፊ የሆነ እጅጉን ከባድ የሆነን ቅጣት የሚያገኙ የሆኑ ሰዎች ከነዛ ውስጥ አንደኛው ፎቶን የሚያነሱ የሆኑ ሰዎች ናቸው ረሱል አለይሂ ሰላቱ ወሰላም የሚሉት ነገር ግን ፎቶ ማንሳት ሲባል ወይም ፎቶን ወይም ስዕልን መሳል ሲባል የትኛው ነው ኢብኑ ዑሰይሚን ረዲየላሁ ስራቸው ለላቸውና ረሂመሁላህ ሲናገሩ ወይም ሲጠየቁ አንድ ጊዜ የሰጡት ምላሽ አለ ፎቶ ማንሳት ማለት በሁለት እንከፍለዋለን አሉ አንደኛው እና የመጀመሪያው ሩህ ያለው ህይወት ያለው ነገር ማንሳት ሲሆን ሁለተኛው ደግሞ ህይወት የሌለውን ነገር ማንሳት ነው ከሁለተኛው ስንጀምር ህይወት የሌለውን ነገር ማንሳት ለምሳሌ ተራራ ሊሆን ይችላል ወንዝ ሊሆን ይችላል ፀሐይ ሊሆን ይችላል ጨረቃ ሊሆን ይችላል አሊያም ዛፎች ሊሆን ይችላል እነዚህ ነገሮች ፎቶ ማንሳት እነዚህ ነገሮች ወይ መሳል ይሄ ችግር እንደሌለበት ግልጽ በሆነ መልኩ አስቀምጧል ናም ሁለተኛው ደግሞ ቀደም ሲል እንዳልነው ሩህ ያለው ነፍስ ያለውን ነገር መሳል ነው ይሄንንም በሁለት ከፍለው አስቀመጡት አንደኛው በእጅ መሳል በእጅ ይዞ እነዚህን ሩህ ያላቸውን ነገሮች መቅረጽ መሳል ይሄንን حرام ስለመሆኑ እንዲያውም ከትላልቅ ወንጀሎች ስለመሆኑ ዑለማዎች ዘንዳ ምንም ጥርጥር የለውም ሲሉ ይናገራሉ ለምን ከተባለ እጅጉን አስከፊ እጅጉን ጠንካራ የሆነ ቅጣት ነገ የውመል ቂያማ እንደሚጠብቀው ረሱል አለይሂ ሰላቱ ወሰላም አስጠንቅቀዋልና አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ሲናገሩ ረሱል አለይሂ ሰላቱ ወሰላም እንዲህ ብለዋል አሉ ኩሉ ሙሰዊርን ፊ النار ሰአሊያን ሁሉ የእሳት ናቸው አሉ የእሳት ናቸው በእያንዳንዱ በሳለው ስዕል ነፍስ ይደረግለትና በዛ ጀሃነም ውስጥ ይሰቃይበታል ብለው ረሱል አለይሂ ሰላቱ ወሰላም ኢማሙ ሙስሊም በዘገቡት ሐዲስ ተናግረዋል ከዚህ ውጪ ረሱል አለይሂ ሰላቱ ወሰላም በአንድ ሐዲሳቸው እነዛ ሪባን የሚበሉ የሆኑ ሰዎች እንዲሁም ደግሞ ይሄ የሚነቅሱ የሆኑ ሰዎች የምትነቀስ የምታስነቀስ ሪባን የሚበላ ውክልናን የሚወስድ እንዲሁም ደግሞ
እንዲሁም ደግሞ ፎቶን የሚቀርጽ የሆነ ሰውም እንደዚሁ የሚስል የሆነ ሰውም ረሱል አለይሂ ሰላቱ ወሰላም ረግመውታል። ከአላሁ ሱብሓነሁ ወተዓላ ረሕመት ከእርሱ እዝነት እንዲርቅ ረግመውታል ሲሉ ተናግረዋል። ቡኻሪ ዘግበውታል። ከዚህም ውጪ ናችን አይሻ ረዲየላሁ ዐንሃ ሲናገሩ ምን አሉ? አሸዱ ናሲ ዐዛበን የውመል ቂያማ አለዚነ ዩዳሁነ ቢኸልቂላህ ብለው ረሱል አለይሂ ሰላቱ ወሰላም ተናግረዋል። ምን ማለት ነው? አላህ ዘንዳ አስከፊ የሆነን ቅጣት ነገ የውመል ቂያማ የሚያገኙት እነዛ የአላህን ፍጥረታት የሚያስመስሉ የሆኑ ሰዎች ናቸው። አለዚነ ዩሸቢሁነ ቢኸልቂላህ አላህ የፈጠረውን አስመስለው የሚቀርጹ አስመስለው ለመፍጠር የሚጥሩ የሆኑ ሰዎች ናቸው ብለው ተናግረዋል። ኢዘን እነዚህና እነዚህ መሰል የሆኑ ሐዲሶች የሚያመላክቱት ምንድነው? እነዛ በእጃቸው ሩህ ያላቸውን ነገሮች የሚቀርጹ የሆኑ ሰዎች እነዚህ አላሁ ሱብሓነሁ ወተዓላ ዘንዳ ከፍተኛ የሆነ ቅጣት ያጋጥማቸዋል ማለት ነው። ትልቅ የሆነን ጥፋት እየሰሩ ነው፣ ትልቅ የሆነን ወንጀል እየሰሩ ነው ማለት ነው ብለው ኢብኑ ዑሰይሚን ረሕመቱላሂ ዐለይሂ ለጠየቁት ጥያቄ ምላሽ ይሰጣሉ። እንግዲህ መጀመሪያ በሁለት ከፈል ነው፣ ሩህ የሌለውና ሩህ ያለው ብለን። ሩህ የሌለው እንደ ዛፍ ሊሆን ይችላል፣ ተራራ፣ ወንዝ፣ ጨረቃ፣ ፀሐይ የመሳሰሉ ነገሮችን መሳል ችግር የለውም ማለት። ሁለተኛው ደግሞ ሩህ ያላቸው ነገሮች ናቸው አይደል? ሩህ ያለውን ነገር ደግሞ በሁለት ከፈል ነው። አንደኛው በእጅ መቅረጽ ነው። በእጅ ምስለ መቅረጹ ሐራም እንደሆነ ዑለማዎች በአጠቃላይ ተስማምተውበታል ሲሉ ኢብኑ ዑሰይሚን ረሕመቱላሂ ዐለይሂ ይናገራሉ። ሁለተኛው ደግሞ ምንድነው? አን የኩነ ተስዊሩ ዘዋት الأرواح بغير اليد። እንግዲህ ሩህ ያላቸውን ነገሮች በእጅ ሳይሆን በሌላ ነገር መቅረጽ፣ ለምሳሌ በካሜራ ሊሆን ይችላል፣ በሞባይል መሳሰሉ ነገሮች ማለት ነው። ይሄስ እንዴት ነው? ይሄ ሁለተኛው ነው። ይሄ እንግዲህ የዑለማዎችን ኢጅቲሃድ ነው የሚወስነው አሉ። ለምን ከተባለ ረሱል አለይሂ ሰላቱ ወሰላም በነበሩበት ዘመን ያልነበረ ነገር ነው። እንደዚሁም በነዛ በኹለፋኡን ራሺዲን በእነሱ ዘመንም ያልነበረ ነው። በሰለፎችም ዘመን እንደዚሁ ያልታየ የሆነ ነገር ነው። ለዚህም በአሁኑ ጊዜ ያሉ ዑለማዎች ተኸላልፈውበታል። በእነሱ መካከል ውስጥ የተለያየ የሆነ ሐሳብ ነው ያለው። ከነሱ ውስጥ ከፊሎቹ ሐራም ነው አሉ። ይሄ ከመጀመሪያው ጋር ፈጽሞ የሚለየው ነገር የለም። ስዕል በአጠቃላይ መሳሉ ሐራም ነው ተብሏል። ስለዚህ እዛ ውስጥ ነው የሚገባው። ሌሎች ደግሞ ምን አሉ? አይደለም ይሄ ችግር የለበትም ሐላል ነው አሉ። በካሜራ ነው የሚነሳው፣ ሰውየው በእጁ አልሳለው። ካሜራው ነው የዛን ሰውዬ ቅርጽ የርሱን ልክ እንደ ጥላ አድርጎ የሚያመጣው እንጂ ራሱን አያደርገውም። እና በእጁም ደግሞ አልቀረጸውም ይሄንን ነገር። ስለዚህ ይሄ ችግር የለውም ብለው ተናገሩ ማለት ነው። ኢዘን ከዚህ አንፃር ሁለተኛውን ራእይ ስናይ በሁለት ተከፍሏል ማለት ነው። የመጀመሪያዎቹ አይ ሐራም ነው አሉ። ሁለተኛዎቹ ደግሞ አይደለም ይሄ እንኳን ከመጀመሪያው ውስጥ አይገባም፣ ይሄ ችግር የለውም ብለው ተናገሩ ማለት ነው። ነገር ግን ሐላል ነው እንኳን ያሉት እነዛኛዎቹ ሁለተኛዎቹ ሰውየው የሚነሳው ለምንድን ነው? ሰውየው ለምሳሌ ሴትየዋ አጅነቢ የሆነች ሴት አላህ የከለከላትን ነገር የምታደርግ ለምሳሌ ፊቷን ሰውነቷን ተገላልጻ የምታደርግ ከሆነ ይሄ ሐራም ነው። ይሄ ምንም አይነት ሸክ የለበት። ከዚህ ውጪ ደግሞ ፎቶዋን እያነሳች አንዴ ወደ ግራ አንዴ ወደ ቀኝ አንዴ ጸጉሯን ከፍታ አንዴ በተለያዩ የሆኑ ሁኔታዎች ላይ ፎቶአቸውን እያነሱ በተለያዩ የማስታወቂያ ወይም ደግሞ የማህበራዊ ሚዲያዎች ላይ የሚለጥፉ ፎቶቻችን
እንደዛውም ወንድሞቻችን አስፈላጊነቱ ምንድነው? ለምን አስፈለገ? እስኪ ከዚህ ያን በማድረግሽ የምትጠቀመው ምንድነው? ሰዎች የሚጠቀሙት ነገር አለ ወይ? ሰዎችን ፈተና ውስጥ ከመጣል ውጪ ፊትና ከመቀስቀስ ውጪ የምትጠቀመው ነገር ምንድነው? ይህ ትልቅ የሆነ ወንጀል ነው። ይህ ሐራም ነው። ይህ ዑለማዎች አብዛኛዎቹ ዑለማዎች እንደውም የሴት ልጅ ፎቶ ሁሉም ዑለማዎች ማለት ይቻላል ሐራም አድርገው ነው ያስቀመጡት። አብዛኛዎቹ ዑለማዎች ለምንድነው የምንዳፈረው ነው? አላሁ ሱብሓነሁ ወተዓላ እርም ያደረገውን ነገር ለምን እንዳፈራለን? ዑለማዎቻችን የከለከሉትን ነገር ያይጠቅመን። ሱብሓነላህ ዛሬ ብዙዎቻችን የተፈተንበት ነገር ነው። በተለይ እህቶቻችን አንዳንድ እህቶች ጭራሽ ማህበራዊ ሚዲያ ላይ ስራቸው በየዕለቱ የሰሩትን ስራ ብቻ በፎቶ እየቀረጹም ማስቀመጥ ነው። ጠዋት እንደዚህ ሆነ፣ ረፋር ላይ ቡና ስታፈላ ታነሳዋለች። ቀጥሎ ደግሞ ሙሽአሪፍ የሆነ ቦታ ሱቅ ሄጄ ተብሎ ይነሳል። ለአድሪ ማታ ላይ የሆነ ነገር በቃ በየቀኑ በየጊዜው አዲስ ልብስ ተገዛ፣ አዲስ ጫማ ተገዛ፣ አዲስ ሰዓት ተገዛ፣ በየጊዜው ፎቶ እየተነሱ ማስተራጨት ነው። ያ ሱብሃንአላህ ለምን አስፈለገ? አላሁ ሱብሓነሁ ወተዓላ ዘንዳ ትልቅ የሆነ ቅጣት እንደሚያጋጥመን አናውቅም እንዴ? ከዚህ ውጪ ደግሞ በአንቺ ምክንያት ስንቱ ይፈተን። ኧረ አላህን እንፍራ። ከዚህ ስራችን እንቆጠር። ነገ የውመል ቂያማ እናፍርበታለን። ዛሬ እዩኝ ያለው ነገ ሸፍኑኝ ደብቁኝ ይመጣል። ከዛ በስተፊት አላሁ ሱብሓነሁ ወተዓላ ውድ አድርጎሻል። ወላሂ ልክ ጀነትን ውድ ሸቀጥ እንዳደረገ ሁሉ ሴት ልጅም እንደዚሁ አላሁ ሱብሓነሁ ወተዓላ ውድ ነው ያደረጋት። ራስሽን ደግሞ አላህ ውድ አድርጎሽ ሲያበቃ ለምንድነው የምታረክሽው? ለምንድነው ዝቅ የምታደርጊው? አላህ ከፍ አድርጎሽ ሲያበቃ ራስሽን የምታወርጂው ለምንድነው? ያ ሱብሃንአላህ። ኧረ አላህን እንፍራ። ግድ የላችሁ ከዚህ ደርሳችን ልንወስደው የሚገባ ትልቅ የሆነ ቁም ነገር ነው። በተለይ ፎቶዎቻችንን እያነሳን በየቦታው የምናሰራጭ የምንዘረግፍ የሆንን ሰዎች አላህን እንፍራ። አላስፈላጊ ሆኖ ሳለ ማድረጉ ተገቢ አይደለም። ሌሎች ብዙ ነገሮች አሉ። ወላሂ 10 ጊዜ 20 ጊዜ ፎቶሽን ከምትለቂ ወይም ከምትለቅ አንድ ጊዜ ፌስቡክ ላይ ሱብሃንአላህ ብለህ ብትጽፍ ትልቅ የሆነ አጅር ታገኝበታለህ። ሰዎች ሱብሃንአላህ ባሉ ቁጥር አልሐምዱሊላህ ብለህ ብትጽፍ፣ አስተግፊሩላህ ብለህ ብትጽፍ፣ በቃ እንዲህ አይነት ነገሮችን ብናደርግ ወይ ደግሞ ዝም እንኳን ብለን 4 ነጥብ ብናስቀምጥ ይሻላል። መልካምን ነገር እንስራ፣ አለህም ይቅርብን። والله أعلم وجزاكم الله خيرا على حسن استماعكم والسلام عليكم ورحمة الله وبركاته.